ሰላም እንዴት አላችሁ? እስካሁን ያለው ኮርስ እንዴት አያችሁት? አይ ሆፕ ኢንጆይ እያደረጋችሁት እንደሆነ። በዛሬው ደግሞ ክሮም ዴቭ ቱል እና ሲኤስኤስ ቦክስን የምናይ ይሆናል። አይ ቲንክ ዴቭ ቱልን ትንሽ በጨረፍታ ማሳይቻችኋለሁ። ሶ ዛሬ ዲፕ ገብተን የምናየው ይሆናል ማለት ነው። ሶ ክሮም ዴቭ ቱል ምንድነው የሚለውን ስናይ ቪዥዋላይዝ እንድናደርገው ኮዳችን ያስችለናል። አሁን እዚህ ጋር እንምጣና አንድ ቀን ይሄኛውን ለመስራት የሞከርን እዚህ ጋር እንመጣና ኢንስፔክት እንለዋለን። ፉሊ ልክፈተው እንደዚህ አድርጌ። ከዛም እናንተ ስከፍቱት እንደዚህ ነው የሚያመጣላችሁ። ዜን እዚህ ጋር ቪዥዋላይዝ ለማድረግ ያመቻል ያልኳችሁ እዚህ ጋር ቦዲ የሚለውን ስጫ ነው። አሁን እያንዳንዱን በተኖች እመርጠዋለሁ። የዛኔ ይህን በተን በምመርጥበት ጊዜ ሰብስክራይብ የሚለው በተን ምን እንዳለ ያሳየኛል። በአእምሮዬ ቪዥዋላይዝ እንዳደረገ ያስችለኛል፣ ወይም እንድስሩ ያስችለኛል። ያው እነዚህ ጆይን በተን የሚለውን ማለት ነው። ሶ ይሄ ጥቅሙ ምንድነው? ሁሉም ዌብሳይት ጋር መክፈት እንችላለን። የኛ ጋር ብቻ ሳይሆን አሁን እዚህኛው ከዚህ በፊት እየተለማመድንበት ልንሰራ የሞከርነው ዌብሳይት ጋር እንደዚህ አድርገን እንከፍትና ምን ይመስላል የሚለው ማየት እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር እንደዚህ ነው አይደል? ስታይል የሚል አሁን የመጀመሪያውን በተን እንምረጣት። ሰብስክራይብ እናኳል። ከዛ ስታይል ስለው እዚህ ጋር ስታይል የሚለው ፓርት ጋር ምን ስታይል እንዳለው ቀለሙ ዋይት እንደሆነ ፓዲንጉ ምናምን እያንዳንዱ ነገር ያሳየናል ማለት ነው። ሶ እዛኛው ልክ እዚህኛው ጋር በምንሰራበት ጊዜ ቀለምና ፓዲንግ 100% እርግጠኛ አይደለንም፣ ምክንያቱም እየገመትን የሰራናቸው ተቀራራቢ። ከዚህ ቀጥታ ኮፒ ፔስት ማድረግ እንችላለን ማለት ነው። እዚህ ጋር ለምሳሌ አሁን ይሄን እንደዚህ እየመጣው ከመመርጥ ይችኛዋን ፖይንተር የምትባሏን እነካታለሁ። ከዛ ፖይንተር የምትባሏን ስነካት ያስመርጠኛል። ይሄን ልምረጥልህ ከርሰሬን ተከትሎ ለምሳሌ አሁን ጆይንን ብፈልግ ጆይንን እነካዋለሁ። ዛኔው ጆይን በተን የሚለው ጋር HTML ያመጣልኛል። ስታይሉንም በዚህ መልክ ያመጣልኛል ማለት ነው። ለምሳሌ አሁን እኛ የተሳሳትነው ካለ እያንዳንዱ ከለሩ ይሄ ነው ይለናል፣ ፓዲንጉ ይሄ ነው ይለናል፣ ባክግራውንዱ ማለት ነው። ይሄ እዚህ ጋር ካያችሁት የባክግራውንድ ከለሩ በሃሽታግ ነው የሚጀምር። ይህ ማለት ሄክስ ከለር ይባላል። አንድ ቀን ያየነው ምንድነው RGB እና RGB የሚባለው። እዚህ ጋር ደግሞ ሄክስ የሚባል ነገር አለ። ሄክስም ከRGB ጋር ተመሳሳይ ነው። እነዚህ ሁለቱ ቫልዩዎች አርን ያመለክታሉ። ኤና ዋን ከዛ ኤና ዋን ደግሞ ጂን ያመለክታሉ። ግሪኑን ኤፍ እናቱ ደግሞ ቢን ያመለክታሉ። ይሄን እኛ ማስላት አይጠበቅም። ጀስት አሁን ይሄንን ወደ RGB መቀየር ከፈለግን ማለት ነው ኮፒ እናድርገው። ከዛ ካልኩሌተር አለ ይሄን ወደ RGB የሚቀይር። እዚህ ጋር እንመጣና ሄክስ ቱ RGB ብለን ኢንተር እናደርጋለን። ይሄው ከለር ኮንቨርተር ይሄው እዚህ ጋር እናስገባለት ኮንቨርት እቺ ሴሚኮሎን አብሬን ያመጣት። ይሄው አያችሁት አይደል? ሬድ ግሪን ብሉ። ይሄ ቫልዩ ማለት ከዛ ከሄክሱ ቫልዩ ጋር ተመሳሳይ ነው። ጀስት በሌላ በቁጥር እንደዚህ መስጠት ማለት ነው ሄክስ ማለት። ሶ ዴቭ ቱል ምን ያሳየናል ማለት ነው? ቪዥዋሊ እንድንስሉ ያደርገናል ይሄን ነገር፣ ወይም ደግሞ እዩ በቦክስ ያሳየናል ማለት ነው። እያንዳንዱ ነገር ምን ስታይል እንደተደረገ። ሶ ለምሳሌ እኛ የራሳችን ዌብሳይት ጋር እንምጣና እንክፈተው። ይሄኛውን እንክፈተውና ያለ ማለት ነው። ሶ 100% ተመሳሳይ ላይሆን ይችላል። አይ ቲንክ ተመሳሳይ ይመስለኛል። ለምሳሌ የሳትነው ነገር ካለ እንምጣና እዚህ ጋር ለምሳሌ ሰብስክራይብ የሚለውን ባክግራውንዱን እቺን ራሷን ከፈለኳት RGBዋን እቺን ራሷን ኮንትሮል ሲ ላድርግና ኮዴ ጋር ገብቼ ስታይል ጋር ልግባና የሰብስክራይብ በተንን እንፈልጋለሁ። ከዛ ይሄን በዚህ ተራ ያኛው ልተካ ሴፍ ኦኬ። እዚህ ጋር እንክፈታት። እቺን እንደዚህ እናደርጋትና እሺ ሶ እናስተያየው የሰብስክራይብ በተን ዋይት ነው። ያው 10 በ20 ፒክስል ፓዲንጉ 10 የሳት ነው ካለ ምናልባት ከፋይናሉ ጋር የሳት ነው ካለ 10 በ20 ፒክስል ነው ፓዲንግ። 10 በ20 ማሪጅን 5 ነው። ፎንት ሳይዝ 15 ነው። ማሪጅን 5 ፎንት ሳይዝ ፎንት ዌት 700 ቦርደር ነን
1.5 ይኸው ይሄን ትክክል ናት። የጆይን በተንን ደግሞ እንምጣ። ጆይንን እዚህ ከፖይንተሯ አነቃና ይኸው ጆይን እናካታለን። ከዛ ጆይን 8 በ20 ቀለሙ አይ ቲንክ ይሄን እርግጠኛ ነኝ እንሰጣለን። ከዛ 15 ፒክሴል 700 ዋይት ነን ቦርደር ራዲየስ ተመሳሳይ ነው። ሁሉም ተመሳሳይ ነው። የትዊትን እናንተ ስራት እስኪ እናንተ ያቴው እዚህ ጋር ልክፈትላችሁ አስተያዩት። የትዊትን እናንተ አንድ ቀን ከሰራነው አንፃር አስተያዩት። የተሳሳተ ከሌለው ጀስት ታውት። ሶ በዚህ ወይ ክሮም ዴቭ ቱል ምንድነው የሚለውን አየን። ግን አንዳንድ ነገሮችን አሁን ለምሳሌ ይሄኛውን መረጥኩት ሰብስክራይብ በተን ፉል አድርግና ላሳያችሁ። ሰብስክራይብ በተን ከመረጥኩት በኋላ አንድ ቀን ያየናቸው ምንድነው ማርጂን የሚለውን አይተናል፣ ፓዲንግ የሚለውን አይተናል። ከዛ እዚህ ጋር ምን የሚለው ጋር ትመጣላችሁ? ኮምፒውተር የሚለው ጋር ትመጣላችሁ። ትንሽ ሰፋ ላድርገው። እቺ ኮምፒውተር የምትለው በጣም አሪፍ ነገር ናት። በተለይ ጀማሪ ስትሆኑ እንደዚህ ቁጥር ጋር የሚከብዳችሁ ሲሆን ምናምን እንደዚህ ፒክሰል በደንብ ሳታውቁ ስቀሩ ጀስት በደንብ ያስረዳችኋል። ሶ እዚህ ጋር ሰብስክራይብን ከመረጥነው በኋላ ይሄ የሚያሳየን ምን እንዳለው ነው። ይሄ ሰብስክራይብ በተን ማሪጅን አለው። ማሪጅን ማለት አውትሳይድ ዘ ቦክስ ማለት ነው። ቦርደር አለው። ቦርደር ማለት ኢንሳይድ ዘ ቦክስ ማለት ነው። ይሄ ቦርደር ማለት ነው። ሰብስክራይብ በተን መርጠናል። ቦርደር የለውም እንዴ ሰብስክራይብ በተን? ኦኬ ቦርደር ማለት መስመሩ ነው። ሶሪ ፓዲንግ ነው። ኢንሳይድ ያለው ፓዲንግ ወደ ውስጥ ይገፋል። ቦርደር ነን ብለናል። ቦርደሩን ይኸው እዚህ ጋር ሰብስክራይብ በተን ጋር ብመጣላችሁ ቦርደር ነን ብለናል። እዚህ ጋር ለምሳሌ እዚህ ጋር 2 ፒክስል ሶሊድ ሬድ ብለውና ሶሊድ ብላክ ልበለው እንዲልኝ ብላክ ብዬ ሴቭ አድርጌው አያችሁታል። ይኸው አያችሁት ነው። የዛኔ ቦርደር የሚለውን ሲነካው አያችሁት ያሳየዋል ማለት ነው። የትኛው ቦርደር እንደሆነ ያሳየኛል። ሶ ሌት ሚ ጀስት ልመልሰው። ሶ እዚህ ጋር ምንድነው ፓዲንግ ስንለው ይኸው ፓዲንግ ስንት ነው? 10 ወደ ላይ 20 ወደ ጎን አድርገሃል። የዚች ሳይዟ የውስጧ ሳይዟ የጽሁፏ ስንት ነው? 63 በ17.2 ነው ይለኛል ማለት ነው። ሶ ይኸው ፓዲንግም ከላይ 10 ከጎን 20 እዛ ጋር የጻፍነውን እዚህ ጋር በቦክስ አድርጎ ያሳየናል ማለት ነው። ቦርደር 0 ቦርደር ነን ብለናል። ማሪጅን ከላይ 5 ከጎንም 5 ይኸው እዚህ ጋር መጠን ማየት እንችላለን። ማሪጅን ይኸው ማሪጅን 5 ብሎ ነግሮናል ማለት ነው። ሶ ይሄ ደግሞ ምን ያሳየናል? አጠቃላይ ስፋቱ ምን ያህል ነው፣ የቦክሱ አጠቃላይ ሳይዝ ደግሞ ምን ያህል ነው የሚለውንም እያንዳንዱንም ያሳየናል ማለት ነው። አሁን እሱን ስታይል ጋር እመጣለሁ። ይኸው እዚህ ጋር ብትወርዱ እያንዳንዱ ነገር ያሳያችኋል። ፓዲንግ ላይን ምን ያህል ነው፣ ጀስት ሁሉን ነገር ሁሉን ነገር ነው የምታዩበት እዚህ ጋር ብትገቡ ማለት ነው። ሶ ሲኤስኤስ ቦክስ ሞዴል ይሄን እንደሚያሳያችሁ አየን ማለት ነው። አሁን አንዳንድ ነገሮችን አንድ ቀን ያላሳያችሁ ምን መሰላችሁ ነበር? ሃይት እና ዊድዝ አይ ቲንክ እኔ ማሳየት አይጠበቅብኝም ብዬ ነበር ያሰብኩት፣ ግን አለብኝ። ትክክል እንደ ጀማሪ ስለሆነ ማለት ነው። እዚህ ጋር ፓዲንግን የተጠቀም ሁሉም ጋር በሃይት እና በዊድዝ ተራ ማለት ነው። እዚህ ጋር ሃይት ብንጠቀም ኖሮ ማለት ነው። ሃይት ማለት ምን ማለት መሰላችሁ? ኦኬ መጀመሪያ ላስረዳችሁ። ሃይት ማለት ከዚህ ወደ ላይ ያለው ሃይት ነው። ዊድዝ ማለት ደግሞ ወደ ጎን ያለው ስፋቱ ማለት ነው። ሃይት ተጠቀማችሁ ማለት አሁን እዚህ ጋር መጥቼ ሃይት 20 ፒክሰል ዊድዝ ደግሞ ወደ ጎን ሶሪ ዊድዝ ወደ ጎንም 40 ፒክሰል ነው ሴቭ አደረኩት። ዜን አያችሁታል ሰብስክራይብ በተን። ኦኬ ቆይ አሁን እናስተካክለው። አንሶታል ማለት ነው። ይሄን 40 ይሄን 80 እናድርግና ሴቭ እናድርግ። አያችሁት አሁን ይሄ በቃ። ነገር ግን ሃይት እና ዊድዝ ችግሩ ምን መሰላችሁ? ጽሁፉ ከ80 ፒክሰል በላይ ካለፈ ይተርፍና ይቆረጣል።
ወደ ላይም ሳይዙ ደግሞ ከ40 ፒክስል ካለፈ ያልፍና ይቆረጣል። ለምሳሌ አሁን ጽሁፍ እንጨምረው እዚህ ጋር ሰብስክራይብ ከሚለው ጎን ሰብስክራይብ ናው ቱ ጌት ፍሪ ሳምቲንግ ነገር ብዬ ሴቭ አደረግኩት። ዜን ስመጣ እያችሁታል ወደ ታች እስከ 40 ፒክስል ይወርዳል። ወደ ጎን ራፕ ያደርገዋል። ዜን ሲበቃው ግን ይቆማል። እያችሁታል ይቆረጣል። ለዚህም ነው ምን ያልተጠቀምነው ማለት ነው። በሀይት ተራ ፓዲንግን የተጠቀምኩበት ምክንያት ለዛ ነው። ይሄን ላጥፋ። ግን ጽሁፉ እያለ ላሳያችሁ በፓዲንግ ቢሆን ነው። ጽሁፉ እያለ ይሄው አያችሁታል። ፓዲንግ ሲሆን ግን ወደ ጎን ይጨምራል፣ ወደ ታች ይጨምራል። ጀስት ባለበት ያስቀጥረዋል ማለት ነው። ሶ ፓዲንግ የሚሻልበት ምክንያት ለዛ ነው። ሃይትንም የምንጠቀምበት ቦታ አለ። ነገር ግን ለእንደዚህ አይነት ፎቶዎች ጋር ጀስት በአብዛኛው ወደ ላይ ሃይትን ብንጠቀም ችግር የለውም። ወደ ጎን ግን ዊድዝ ጋር በአብዛኛው አውቶ ማድረግ ወይ ጀስት ፓዲንግ መጠቀም። አውቶ ምንድነው ምናምን የሚሉትን ጀስት ስለምናያቸው አሁን ልለፋቸው። ሶ ሲኤስኤስ ቦክስ ሞዴል ምን ይነግረናል ካላችሁኝ ማለት ነው ምን ያህል ስፔስ ይሄ እንደተጠቀመ ይነግረናል። ለምሳሌ አሁን ይሄ ኤግዛክት የሆነ ስፔሱን እኛ ፓዲንግ ይሄን ያክል ነው አለ አይደለ? ነገር ግን ከፓዲንጉም በላይ ምን አለ? ማሪጅን አለ፣ ቦርደር አለ። እነዛም በሙሉ ደምሮ በአጠቃላይ 30 ነጥብ ይሄን ያክል ነው ብሎ ይነግረናል ማለት ነው። እያንዳንዱን ደምሮ ማለት ነው። እንዲሁም ደግሞ ከጎን ካለው ኤሌመንት ይሄኛው ከዚህኛው ከጎን ካለው በምን ያህል ለውቋል? በምን ያህል በ5 ወደ ጎን ገፍቶታል ያኛውን ኤሌመንት። ወደ ውስጥ ደግሞ ጽሁፉ በስንት ተገፍቷል? ከጎን በ20 ከላይ በ8 ተገፍቷል። ጆይን የሚለው ትዊትን ለእናንተ ተዋለው በምን ያህል እንደሆነ እዩት ማለት ነው። ሶ ምንድነው ደግሞ እዚህ ጋር አንደኛው ስፔሱን ኤግዛክት የሆነ ቫልዩን የዚህ ብዛት ማለት ብዛት ሳይዙን ይነግረናል። ኤግዛክት የሆነው ሳይዙን እንዲሁም ደግሞ ከውጭ በምን ያህል ተገፍቷል የሚለውንም ይነግረናል ማለት ነው። ሶ ሲኤስኤስ ቦክስ ሞዴልን በዚህ አየን። ዴቭ ቱል እና ቦክስ ሞዴል ማለት ነው። ለዛሬ እዚህ ጋር ይብቃን። ቻው